አመሰግናለሁ። መጀመሪያ መናገር ብዙ ጥሩ አይደለም፣ ግን ደግሞ አልለቀውም። መናገር ያለብኝ ነገር እናገራለሁ። እንደዚህ ተሰባስባችሁ ስታዩ፣ እንደዚህ ስንሰባሰብ ንጹህ ልቦቻችን ያዩ መላእክት ሳይቀር የሚደንሱልን ይመስለኛል። በጣም ይቅርታ አድርጉልኝ። በንጹህ ልብ በንጹህ መንፈስ መሰባሰባችን በክፉ የሚመለከቱ የኛ አንድ መሆን የኛ ለህልውናችን መታገል ለህልውናችን መቆም ብሎም ለምንሳሳላት ሀገር የነገ ዋስትና መሆን የሚያስጨንቃቸው ፖለቲካን ወደ ተራ ሻይ ቅጠልነት የቀየሩ የፖለቲካና የፎቶ ነጋዴዎች እንደሚደነግጡ አውቃለሁ። እንዲህ ለማሰባሰብ እንዲህ ለማማር ከገባንበት ከበባ ሰብሮ ለመውጣት በክፉ የሚያዩንን ለማንበርከክ የአማራን ህዝብ ህልውናና ጥቅም ለማስከበር አልፎም ለኢትዮጵያችን መከታ ለመሆን ለመሰባሰባችን የማንንም ቡራኬ አንጠብቅም፣ አንፈልግም። ስለዚህ ታምራላችሁ። ኢንጂነር ይልቃል ጌትነትን ከማርቆሱ መድረክ በኋላ አላገኘሁትም፣ ግን ቅድም ባደረገው ውብ ንግግር ውስጥ ወደ ባህር ዳር እየመጣው መኪና ውስጥ እንዲሁም ልናገር ብዬ ሳስብ ትኩረት ባደርግበት ይሻላል ብዬ ያሰብኩትን ነጥብ በሙሉ አንስቶታል። ግን በእኔም ቋንቋ ትንሽ ለየት አድርጌ ለመናገር ሞክራለሁ። ላለፉት 50 ዓመታት ጸረ አማራነት ተጸንሶ ጸረ አማራነት ተወልዶ አድጎ ዛሬ እስኪያረጅ ድረስ አማራ እንዲጠፋ በህይወት ቢኖር እንኳን ደህይቶ መስኪን እንዲኖር ሲፈረድ የአማራ ልጆችም በቀናነት ለሚወዷት ኢትዮጵያቸው ሲሉ በተለያዩ ድርጅቶች ተሰግስገው ሀገራቸውንም መልክ ሳያስይዙ እነሱም በተለያዩ ድርጅቶች ውስጥ ጠፍተው ሰጥመው ቀርተዋል። እኛም ለአቅመ ፖለቲካ ደርሰን ጉዳያቸው እኛ ትከሻ ላይ ወድቋል። ቅድም ሲባል እንደነበረው የሌንጮ ልክታን ፖለቲካ በአንቀልባ ዝላ በኖረች ሀገር ውስጥ እና በኖረ የፖለቲካ ሰማይ ስር የመለስ ዜናዊን የዘረኝነት ፖለቲካ ተሸክሞ በኖረ የፖለቲካ ሰማይ ስር ትናንት አማራነት ላይ ሰይፍ ሲመዘዝ አንድ ነገር ተናግረው የማያውቁ ኃይሎች በሰው እኛ እንኳን ልባቸውን ለአንድ ሰከንድ ያላዋሱን ኃይሎች ዛሬ አማራው መሰባሰብ ሲጀምር ዘረኞች ይሉን ጀምረዋል። እኛ ዘረኞች አይደለንም። የዜግነት ፖለቲካንም እውነት እንነጋገር ከተባለ የኛ ተፈጥሯዊ ስሪት ይቀርባል ከማንም በተሻለ። እኔ እንደሚገባኝ የፖለቲካል ሳይንስ ሰዎች ካላችሁ ልታደሙ ትችላላችሁ። የዜግነት ፖለቲካ ማለት ሰውን በዜግነቱ መውደድ፣ በዜግነቱ ማክበር ወይም ሰዎች በአንድ ሀገር የፖለቲካ ስርዓት ውስጥ በዜግነታቸው ብቻ ተከብረው የሚኖሩበትን አትሞስፌር መፍጠር ማለት ነው። አማራ ሰውን ይወዳል፣ ግለሰብን በሰውነቱ ያከብራል፣ ማንንም ያቅፋል። ቅድም ሲባል እንደነበረው ሰውን ያከብራል። ከዚህ ተፈጥሯዊ ስሪት በላይ የዜግነት ፖለቲካ ለሚባለው ፍልስፍና የቀረበ አስተሳሰብና የማህበረሰብ የስነ ልቦና እድገት ካለ እኔ ለመከራከር ዝግጁ ነኝ። ማንንም ማግለል አይደለም ሚንስ። ስለዚህ ሌንጮ ለታ እና የዘመን አጋሮቹ ከነ ማርክስና ኤንግልስ ቀያይ መጻሕፍት የተረገሙ ገጾች የቃረሙትን ፎርሙላ ይዘው አማራን ጨቋኝ ብለው ራሳቸውን ተጨቋኝ አድርገው 50 ዓመት ሙሉ ሜዳውን ተራራውን ሲያርሱ ዘረኞች አልነበሩም። መለስ ዜናዊ የሱ አይነት አናሳ ጓዶቹን ሰብስቦ በረሃ ገብቶ በኋላም ለአቅመ መንግስትነት ደርሶ ያደረገውን ሲያደርግ ዘረኝነት አልነበረም። ግን ትናንት ከሰሜን እስከ ምዕራብ ከደቡብ እስከ
ምስራቅ ተጉዘው ሞፈር ቀንበራቸውን ወርውረው ጥለው ሊጎርሱ ያዘጋጁትን እንኳን ሳይጎርሱ አሽቀንጥረው ጥለው ለኢትዮጵያዊነት የሞቱ ለኢትዮጵያዊነት በየቦታው የወደቁ የልጅ ልጆችን እኛን ዘረኞች ይሉናል። እኛ ዘረኞች አይደለም። በ1998 ዓመተ ምህረት በጣም በትንሽ እድሜ አንድ መድረክ ላይ እዚህ ሴራር የሚባል መስሪያ ቤት አዳራሽ ስለ አማራነት ተከራክሬያለሁ። ከዛ በኋላ ያለፈውን የፖለቲካ ህይወት የምታውቁት ነው። አማራነትን ስለማናቀው አማራነትን ስለማናከብረው አይደለም የኢትዮጵያ ስም በተጠቀሰበት ሜዳ በሙሉ እየሄድን ምን ሞተው። እቺ ሀገር መልክ ኑሯት አማራው ከሌላውም ሳይበልጥ ከሌላውም ሳያንስ በኩልነት ተከባብር የምንኖርባት ሆና ትፈጠራለች ብለን አስበን እኛ እንከባለን እነሱ ይንዳሉ፣ እኛ እንሰራለን እነሱ ያፈርሳሉ። ዛሬ ላይ ቅድም ሲባል እንደነበረው ላለፉት 50 ዓመታት በየመድረኩ አማራዎች ሲሉ ኦኬ ካላችሁ ማሻማራዎችን ስንል ዘረኞች ጠባቦች ወያኔ በቀደደው ወይ መፍሰስ ነው ይላሉ። ወያኔ አይደለም ማርክስ በቀደደው ወይ ላይ ፈርሰው ሰኞ ዕለት ስለ ዓለም አቀፍ የወዛደር የበላይነት ሲሰብኩ ውለው ማክሰኞ ዕለት በየጎጣቸው ተቧርነው ዘረኝነትን በዚህች ሀገር ውስጥ ተቋማዊ ያደረጉት ዛሬ ስለ ብሔር ፖለቲካ አስከፊነት ስለ ዜግነት ፖለቲካ አስፈላጊነት ሊሰብኩ የሚሞክሩ ሰዎች ናቸው። ብርሃኑ ነጋ ስለ ዜግነት ፖለቲካ ይሰብካል። ብርሃኑ ነጋ የኢህአፓ ታጋይ ሆኖ ሲሄድ ግን በአንድ ፍልስፍና ምን ሆነ ሄደው አማራ ጨቁኗል፣ ሌላው ተጨቁኗል ብሎ አንድ ድርጅት ውስጥ ነን። ብርሃኑን አውቀዋለሁ። ዶክተር ደሳለኝ ጫኔ አብሮ አደጌ ነው፣ እሱንም አውቀዋለሁ። ሁለቱን አውቃቸዋለሁ። ዶክተር ደሳለኝ ጫኔ የአብን ሊቀመንበር ነው፣ ግን ከብርሃኑ ነጋ የተሻለ ኢትዮጵያዊነት አለ። በእርግጠኝነት ነው የምነግራችሁ። ስለዚህ አስመሳዮች ቅድም ብየዋለሁ። የብርሃኑ ነጋ ሌጋሲ በኢትዮጵያ ፖለቲካ ውስጥ ምንድነው ብላችሁ ብትጠይቁኝ ፖለቲካን ሸቀጥ ማድረግ ይችላል። ፖለቲካን በገንዘብ ይሸጥላል። ሰዎችን ገንዘብ ሰጥቶ ሊገዛ ይሞክራል። ስለዚህ እነዚህ ሰዎች እንደኔ አትሮኑስ ተደግፈው እኛን ስለ ዜግነት ፖለቲካ የማስተማር የሞራል ልዕልና የላቸው በፍጹም። አንድ መልእክት ላስተላልፍ፣ ሌሎችም ሊናገሩ የሚጠብቁ ወንድሞች ስላሉ ያን የኢህአፓ ዘመን የክፉ ዘመን ፖለቲካ እያንዳንዱ አማራ ጎጆ ውስጥ ለመክተት የሚሰሩ ኃይሎች አሉ። ገንዘብ አላቸው። ድሮ በሁላችንም ስም የተሰበሰበ አሁን ከ4 ኪሎ ጠጋ ተብሎ የሚገኝ ድጋፍም አለ። እሱን እየተጠቀሙ ላለፉት 50 ዓመታት እንድንጠፋ ከተቻለ ካልተቻለ በልመና እንድንኖር የተፈረደበት ማህበረሰብ ልጆች ስለሆኑ የኢኮኖሚ ድክመታችን የኪሳችን ባዶ መሆን እንደ ትልቅ አጋጣሚ ቆጥረውት ከመካከላችን ለአንድና ሁለት ወንድሞቻችን ሳንቲም እየረጩ በወንድማማቾች መሃል መገዳደል እንዲዘራ እየሰሩ ነው ያሉት። እግዚአብሔር ይስጠውና ቅድም ይልቃል አንስቶታል። በሌላ መልክ ቢሆን በጣም 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 መጠንቀቅ አለብን። ቀይ ሽብር፣ ነጭ ሽብር ያልደረሰበት የኢትዮጵያ ኮርነር ባይኖርም አብዛኛው የሞት ያማራ ወጣት ነው። ታውቃላችሁ? መኢሶን ኢህአፓ በዘመኑ በነበሩ ድርጅቶች አባል ሆኖ አመራር ሆኖ በነበሩ እርስ በርስ መጋደል ያለቁት በብዛት ያማራ ልጆች ናቸው። ኢትዮጵያዊነትን ማስተማር ከፈለገ እንዲሁ ዞር ዞር ማለትም እኮ ጥሩ ነው። አምቦ ኢትዮጵያ አይደለም እንዴ? ምንድነው የሚያመላልሳቸው? በቃ እናንተ ምንም ምርጥ ኢትዮጵያውያንን ታውቁታላችሁ ልባችሁ።
እኛ ተደራጅተን ባንድ መቆምና የአማራውን ሕዝብ ህልውናና ጥቅም ማስከበር የቻልን ቅጽበት እለት አይደለም ቅጽበት ኢትዮጵያ እንደ ሀገር መቀጠል ትችላለች። ያለዛ አደጋ ውስጥ ነው። ስለዚህ የኛ መደራጀት የኛን ህልውና ከማሰንበት ባለፈ የኢትዮጵያንም ህልውና ማስቀጠል እንደሆነ ሆዳቸው እያወቀው ኢትዮጵያዊነትን ሊያስተምሩን የሚመጡ ለምንድን ነው? ለምን ጅጅጋ ሄዱ? ታውቁታላችሁ። ምክንያቱም በምዝግዝግስታው ነው የሚያባረሯቸው። እዚህ ግን ይመለሳሉ። የኛን ቸነት በቃ ኤኒዌይ ያን የኢህአፓ ዘመን ወይም የያ ትውልድ ዘመን ወንድሙን ከሌላ ድርጅት ስለተሰለፈ ብቻ የሌላ ድርጅት አባል ስለሆነ ብቻ የሚገልበት ዘመን መጥቶ የሚተላለቀው ተላልቆ 4 ኪሎ ሙሉ በሙሉ ጠቅልለው መግባት ይፈልጋሉ። እሱ እንዳይሆን ጥንቃቄ ማድረግ አለብን ነው። መቼም ይገባቸዋል። እዚህ ባህር ዳር ላይ የተሰራ ያለውን ስራ ታውቁታላችሁ። አንዳንዶች አብሮ አደጎቻችን የአማራውን የህልውና ትግል ሲያንቋሹ መብታቸው ሊነግሩኝ ይሞክራሉ። ይጨቃጨቋቸዋል ሁሉ። እንዳላስረዝም እንጂ አንድ አጭር ተረት ልናገር። አንድ አርሶ አደር ገበያ ውሎ ወደ ቤቱ ሲሄድ ከርቀት አብሮት ድሮ ያደገ ጓደኛውን ከብት ሲያለቅም ያየዋል። ወይም ከብት እየጠበቀ ወይም ከብት እያገደ በከተመኛ እና ሰላም ሊለው መንገድ ሰብሮ ይሄዳል። እንደው እንደነ ከብቱም ሰውም ደህና ነው ወይ? አረጀ እኮ አብረን አድገን አንጠያይቅም በባልም ወዘተ ብሎት ለአንድ ሰዓት ካወሩ በኋላ በልደና ደር ጀንበሯም ያዘቀዘቀሽ ነው እንግዲህ ቤቴ ልግባ በጊዜ ብሎት ትንሽ እንደሄደ ከኋላው ይጠራዋል። ከብት አልቃሚ ቆይ እስኪ አንዴ ጠብቀኝ ይለዋል። ምን ፈለክ ብሎ ዘወር ሲል አምና የሞተ ግን አንተ ነህ ወንድምህ ነው ይለዋል። ምን አልክ ይላል። አምና አንተ ነህ ወንድምህ ነው የሞተ ካሁን በኋላ ካንተ ጋር ባወራ ይዝጋኝ ብሎ ነው ጥሎት ሄደ። ስለዚህ በቀናነት መረዳት የሚፈልግን ኃይል ማስረዳት፣ ጠላቶቻችን ከስር የአማራ ህልውና ትግል ጸረ ኢትዮጵያዊ እንቅስቃሴ እንደሆነ አድርገው ስለሚሰሩ የዋሆችን ማንቃት ያስፈልጋል። ሆነ ብለው 2000 ብር የተላከላቸው የሚጨቃጨቋችሁና ጊዜያችሁን ጉልበታችሁን የሚወስዱ ሰዎችን ግን እንደዛ ሰውዬ ከናንተ ጋር ባወራ ይዝገኝ ብላችሁ ተዋችሁ። ጊዜ መፍጀት ያስፈልጋል። ስለዚህ ይሄኔ ክፉ ሽንት የሆነ እርስ በርስ የማጫረስ ፖለቲካ በንቃት ማየት አለብን። ምንም ቢሆን ወንድማማቾች ነን። ትናንትና ከትናንት በፊት ወንድሞቻችን በተለያየ ፖለቲካ ወገን ተሰልፈው እርስ በርስ ተጋለዋል። እሱ መደገም መቻል የለበትም። በዛኛው ሞት ያለቀው የአማራው ወጣት ነው በብዛት የአንበሳውን ድርሻ የሚወስደው። አሁንም የሚያልቀው የአማራው ወጣት ነው። ይሄን ነቅተን